በዚህ ጥንቅር አንድ ልዩ ዝግጅት ይዘንላችሁ ቀርበናል። ጥንቅሩ የጣቢያችን አይደለም። የቀድሞው የኢትዮጵያ የውጭ ጉዳይ ሚኒስትር የጠቅላይ ሚኒስትር አብይ አማካሪ የአማራ ክልል ርዕሰ መስተዳድር የብልጽግናና የኢህአዴግ ከፍተኛ አመራር አባል ገዱ አንዳርጋቸው የጻፉት ነው። የቀድሞ ከፍተኛ ባለስልጣን ጸጸታቸውን ተናዘው ይቅርታቸውን በጽሑፋቸው አስቀምጠዋል። ይህንን የእሳቸውን ጽሑፍ ለእናንተ እንዲመች አድርገን አዘጋጅተነዋል። የብልጽግናውን መንግስት ፋሽስታዊ ያሉት ገዱ አንዳርጋቸው በርካታ ጉዳዮችን የዳሰሱበትን ዝግጅት ስናቀርብላችሁ መረጃዎቹም ፍረጃዎቹም ድምዳሜዎቹም ሆኖ መከራከሪያዎቹ የኢትዮ ፎረም አለመሆናቸውን አስቀድመን በመጠቆም ነው። ገዱ አንዳርጋቸው እንዲህ ይጀምራሉ። የአማራ ሕዝብ በሰላማዊ መንገድ ይዟቸው የተነሳውን ህጋዊና ፖለቲካዊ ጥያቄዎችን ለማዳፈን እንዲሁም በመላ ክልሉ ትጥቅ የማስፈታት ግብ ተይዞ በአገዛዙ የተከፈተውን ወታደራዊ ዘመቻ ለመመከት የተቀጣጠለው ህዝባዊ ትግል ተጠናክሮ ቀጥሏል። ይህንን በሁሉም አካባቢዎች በአጭር ጊዜ የተስፋፋውን ህዝባዊ አመፅ በወታደራዊ ኃይል ለማፈንና ህዝቡ ዳግም የመብት ጥያቄ እንዳያነሳ አንገት ለማስደፋት ሲባል በመላው ኢትዮጵያ በሚኖረው የአማራ ህዝብ ላይ ተፈጻሚ የሚሆን ብሔር ተኮር ፋሽስታዊ የሆነ የአስቸኳይ ጊዜ አዋጅ ታውጆ መተግበር ከጀመረ እነሆ ዓመት አለፈው። ባለፈው አንድ ዓመት ውስጥ አስቸኳይ ጊዜ አዋጁን ተገን በማድረግም የብልጽግና አገዛዝ የአማራን ህዝብ በማሳደድ ዘርፈ ብዙ ጉዳት አድርሷል። አገዛዙ አማራን ለማንበርከክ በክልሉ ወታደራዊ ኮማንድ ፖስት አቋቁሞ ያለ የሌለውን አቅም ተጠቅሞ እንኳን አንድ አገሩን አስተዳድራለሁ የሚል ኃይል ቀርቶ ኃላፊነት የሚሰማው የውጭ ወራሪ ኃይል እንኳን ሊያደርገው የማይችለውን አስከፊ ድርጊት በህዝብ ላይ ፈጽሟል። አሁንም ይኸው በወታደራዊ ኮማንድ ፖስት ክልሉንና ህዝቡን የማጎሳቆል የጥፋት ዘመቻ ቀጥሏል። በሌላ በኩል ደግሞ የአማራ ህዝብም በጀግኖቹ ልጆቹ እየተመራ የተቃጣበትን ዘርፈ ብዙ ጥቃት ለመመከት አኩሪ ተጋድሎ ሲያደርግ ከርሟል። ባለው ወታደራዊ ጉልበት ተማምኖ የህዝብን ሰላማዊ ጥያቄ ለማፈንና አንገት ለማስደፋት የጥፋት ዘመቻ የከፈተው አገዛዝ እስካሁን እንደታየው ውጤቱ እንዳሰበው ሳይሆን እንደ ልማዱ በህዝባዊ ትግል እየተዋረደና እየተሸነፈ ይገኛል። እኔ ከ1982 መጨረሻ ጀምሮ የብአዴን ኢህአዴግ አባል በመሆን በአስፈጻሚነትና እስከ ክልል ፕሬዝዳንትነት በደረሱ የተለያዩ አመራር ኃላፊነቶች ሀገሬን አገልግያለሁ። እስከ 2014 ዓ.ም አጋማሽ ድረስ ደግሞ የብልጽግና አባል በመሆን በፌዴራል መንግስት ለ3 ዓመታት በሚኒስትርነት ሰርቻለሁ። የኢህአዴግ አባል የሆንኩትና የወጣትነት ዘመኔን ያሳለፍኩት ድርጅቱ የሚከተለውን ርዕዮተ ዓለም በመደገፍና ለህዝብ የሚበጅ ዓላማ አለው ብዬ ከልብ በማመን ቢሆንም በውስጡ ያሉ ውስንነቶች በፓርቲ የውስጥ ትግል በሂደት ሊፈቱ ይችላሉ የሚል የጠነከረ ተስፋና እምነትም ነበረኝ። በዚህም ምክንያት ነበር በ2010 ዓ.ም በአገራችን በህዝብ ግፊትና በውስጣዊ ትግል በመጣው ለውጥ ከፍተኛ ተሳትፎ ያደረግኩት። በዚያ ለውጥ ከፍተኛ ተሳትፎ ካሳደሩት ሰዎች መካከልም አንዱ ነበርኩ። ያ ለውጥ በኢህአዴግ ውስጥ የነበሩትን ጠንካራ ጎኖች የሚያስቀጥል፣ በሌላ በኩል ደግሞ በውስጡ የሚታዩበትን የተለያዩ የፖሊሲ፣ የአስተሳሰብ፣ የአፈጻጸም ድክመቶችና ችግሮች የሚያስወግድ እውነተኛ ለውጥ ሊያመጣ ይችላል የሚል ከፍተኛ እምነት ነበረኝ። ይህ ተስፋዬ እውን ይሆን ዘንድም ሁኔታው በፈቀደልኝ መጠን ጥረት ለማድረግ ሞክሬ ነበር። ሆኖም ግን በተለያዩ ምክንያቶች ምኞቴ አልተሳካም። በለውጡ አሳድረው የነበረው ተስፋም ብዙም ሳይቆይ አቅጣጫውን ስቶ ለውጥ ሳይሆን ነውጥና ቀውስ ሆነና የሚሊዮን ኢትዮጵያውያንን ሕይወት ቅርጥፍ አድርጎ የሚበላ ሆነ። ሰዎች በሚይዙት የፖለቲካ አመለካከት፣ በሚከተሉት እምነትና ብሔራዊ ማንነታቸው እየተለዩ በጅምላ የሚገደሉበት፣ የሚታሰሩበትና የሚሰቃዩበት ሁኔታ ተስፋፍቶ መንግስታዊ ፖሊሲ ሆነ። የኢኮኖሚና የማህበራዊ ልማቶችን አውድሞ አገሪቱን ባዶ እጇን የሚያስቀር አገዛዝ እንዲፈጠር አደረገ። በእኔ ድጋፍና ትግል ጭምር ስልጣን ለመጨበጥ የበቃው አብይ አህመድ ከሁላችንም ግምት ውጪ በሰው ደም የሚጫወት አረመኔ፣ ኢትዮጵያን በሁሉም መስክ የተናቀችና የረከሰች አገር ያደረገ፣ አገር እንዴት እንደሚመራ የማያውቅ አቅመቢስ፣ ክፉና በስልጣን ጥም ያበደ አምባገነን መሪ ሆኖ ብቅ አለ። የኢትዮጵያ ህዝብ የለውጥ ምኞትም ዳግም ተኮላሸ። እኔም በዛ የህዝብ ብሶት በወለደው የለውጥ እንቅስቃሴ ሚና እንደነበረው ሰው በግሌ የሚሰማኝን በሚከተሉት 3 ጉዳዮች ላይ አተኩሬ ለማቅረብ ፈልጋለሁ። በመጀመሪያ ደረጃ የአገርና የህዝብን ችግር በዘላቂነት ይፈታል ብዬ የተሰለፍኩበት የለውጥ እንቅስቃሴ በቅጥፈትና ቅዠት ተሸፍኖ አቅጣጫውን ሲስት በትግል እንዲስተካከል የድርሻዬን ባለመወጣት፣ ከሁሉም በላይ ግን አብይ አህመድን የመሰለ ደካማና ክፉ ሰው የኢትዮጵያ መሪ እንዲሆን ድጋፍ በመስጠቴና የእሱም ተሿሚ ሆኜ በማገልገሌ ልባዊ
ጸጸት ይሰማኛል። የዚህ አገዛዝ አካል ሆኜ በህዝብ ላይ በተፈጸሙ ወታደራዊና ፖለቲካዊ ጥቃቶች ለደረሱ እልቂቶች፣ መፈናቀሎች፣ አፈናዎችና ሌሎችም ልዩ ልዩ አካላዊና ስነልቦናዊ በደሎች ሁሉ በአጠቃላይ የኢትዮጵያን ህዝብ በተለይ ሁኔታ ደግሞ በዚሁ በብልጽግና አገዛዝ ለከፋ ጥቃት ለተዳረገው የአማራ ህዝብ ልባዊ ይቅርታዬን ጠይቃለሁ። ሁለተኛው ማንኛውም የመንግስት ባለስልጣንና የፖለቲካ መሪ ላጠፋቸው ጥፋቶች በማንኛውም ጊዜ ኃላፊነት መውሰድ አለበት ብዬ አስባለሁ። ከዚያም አልፎ በፈጸማቸው ጥፋቶችም ተጠያቂ መሆን የሚገባው መሆኑን በጽኑ አምናለሁ። ስለሆነም እኔም የወቅቱ አገዛዝ ከስልጣን ተወግዶ እውነተኛ የሽግግር ጊዜ ፍትህ በአገራችን የሚሰፍንበት ጊዜም ሲመጣ በሚመለከተኝ ጉዳይ ተጠያቂ ለመሆን ዝግጁ መሆኔን እገልጻለሁ። ሶስተኛ የኢትዮጵያም ሆነ የአማራ ህዝብ የደረሰበትን በደል የሚመጥን ካሳ ማናኛችንም ከፍለን መጨረስ የምንችል አይመስለኝም። ይሁንና በእኔ በኩል ለተበደለው ወገኔ ማድረግ የምችለው የወቅቱን የአማራ ህዝብ ትግል በመቀላቀል አቅሜ በፈቀደልኝ መጠን በቀሪው ዘመኔ ህዝብን ለመካስ የሚችለውን መስዋዕትነት ሁሉ ለመክፈል ፍላጎትና ዝግጁነት ያለኝ መሆኑን ማሳየት ነው ካሉ በኋላ ወቅታዊ ጉዳዮችን ወደ መተንተን ይገባሉ። በመጀመሪያ ደረጃ ግልጽ መሆን ያለበት አሁን በስልጣን ላይ ያለው ኃይል የአንድ ግለሰብና ቡድን ዓላማና ፍላጎት ከማስጠበቅ ውጪ የማንንም የህብረተሰብ ክፍል ፍላጎትና ጥቅም የማስጠበቅ ዓላማ የሌለው ኃይል ነው የሚሉት ገዱ እንዲህ ይቀጥላሉ። የብልጽግና ቡድን አገሪቱን ማስተዳደር ከጀመረበት ከ2010 ወዲህ በአገሪቱ ልማትን ሳይሆን ጦርነትን አቅዶ በየተራ ለሁሉም የኢትዮጵያ ህዝቦች ለማዳረስ በትጋት የሚሰራ ራሱ አቅዶ በሚፈጥራቸው ጦርነቶች ምክንያት ለደረሰው የሚሊዮኖች ኢትዮጵያውያን ሞት፣ በቢሊዮን ዶላሮች ለሚቆጠር የኢትዮጵያን ሀብትና ንብረት ውድመት፣ ለሚሊዮኖች ከቤት ንብረት መፈናቀልና መሰደድ ተጠያቂ የሆነ አገዛዝ ነው። ለአምራቾች የተመቸ ሁኔታ ፈጥሮ ምርትን ከማሳደግ ይልቅ አገሪቱና ህዝቦቿ በጥረታቸው ያፈሩትን ጥሪት በመቀራመት የተረፈውንም ሸጦ ጦር መሳሪያ በመሸመት ኢትዮጵያውያንን ማለቂያ የሌለው መከራ ውስጥ ያስገባ አገዛዝ ነው የሚል አመለካከት አለኝ። እጅግ የሚገርመውና የሚያሳዝነው ደግሞ አገዛዙ በየጊዜው ባካሄደው ጦርነት ከደረሰበት ሽንፈትም ሆነ ባደረሰው ዘርፈ ብዙ ጥፋት መጸጸትና መማር የሚችል አለመሆኑ ነው። ይልቁንም የሚሊዮኖችን እልቂት ያስፈጸመበትን ዘመቻውን አሁንም ያለ ሀፍረት በህግ ማስከበር ሰበብ የቀጠለ ህዝብን ለከፋ ኑሮ ውድነትና አስከፊ ድህነት የዳረገ በቀጣይም ቀውስን ዋነኛ የአመራር ዘይቤው አድርጎ አገሪቱን ወደ ከፋው ጥፋት ለመምራት ቆርጦ የተነሳ አገዛዝ ነው። ዋና ባህሪውም ቀውስ መፍጠርና ቀውሱን በወታደራዊ ኃይል ለመቆጣጠር እየሞከረ በስልጣን የሚቆይበትን ጊዜ ማራዘም ነው። የዚህ ኃይል ቁንጮ መጀመሪያ ወደ ስልጣን እንደመጣ በአገራችን የሚታዩ ችግሮችን የሚፈታ መስሎ ቢቀርብም በተግባር አገሪቱን ወደ ቀውስና መፈራረስ እየወሰዳት ይገኛል። በስልጣን በቆየባቸው ያለፉት 6 ዓመታት ኢትዮጵያ ውስጥ በህዝብ ላይ ያልደረሰ መከራ የለም። በመሆኑም ይህ አውዳሚ ቡድን ምንም ያህል ህዝብን ለመደለል ቢሞክርም በእጁ በሚገኙ ፕሮፓጋንዳ መሳሪያዎቹ አማካኝነት የሌለውን በጎ ገጽታ ለመገንባትና ራሱ የፈጠራቸውን ችግሮች በሌላ ውጫዊ ኃይል ለማመካኘት ጥረት ቢያደርግም በተግባር ግን ቅቡልነትን ያጣና በህዝብ የተጠላ አገዛዝ ሆኗል። ሰሞኑን በወሰደው የውጭ ምንዛሬ መጠንን በገበያ ዋጋ የመወሰን እርምጃ የሚያሳየንም የውጭ ኃይሎች ተላላኪ መሆኑንና ኃላፊነት በጎደለው እርምጃው አሁንም አገሪቱን በሁሉም መስክ ወደ መቀመቅ ከማስገባት የማይመለስ መሆኑን ነው። በህዝብ ዘንድ እየገጠመው ያለውን ጠንካራ ፖለቲካዊ ተቃውሞ በኃይል ለመቀልበስ የአገሪቱን መከላከያ በመሳሪያነት በመጠቀሙ ሰራዊቱም በእጅጉ ተዳክሟል። ከወገኑ ጋር ኃላፊነት በጎደለው መንገድ እንዲጋጭ በመደረጉ የተሰላቸ የመዋጋት ፍላጎትም የሌለውና የማድረግ አቅሙ ከጊዜ ወደ ጊዜ እየሟሸሸ የመጣ ሆኗል። በብቃት የተደራጀና የተባበረ ኃይል ባለመኖሩ ነው እንጂ ስርዓቱ በሁሉም መስክ ተዳክሞ ምንም ማድረግ በማይችልበት ደረጃ ላይ ደርሷል። በአሁኑ ወቅት የብልጽግና ቡድን አገር መምራት እንደማይችል በሁሉም ኢትዮጵያውያን ብቻ ሳይሆን ማንኛውም የኢትዮጵያን ጉዳይ በቅርብ የሚከታተል አካባቢያዊም ሆነ የዓለም አቀፉ ማህበረሰብ የተገነዘበው ሐቅ ሆኗል። የአገዛዙ ጦረኛና ወዳሚ ባህሪ በዓለም አቀፍ ደረጃ በመታወቁም በእርዳታና በብድር ገንዘብ ለማግኘት ያለው እድሉም የበለጠ እየጠበበበት መጥቷል። ብድርና እርዳታ የሚያገኝ ከሆነም አገርንና ሕዝብን በዘለቄታው ሊጎዱ የሚችሉ የአበዳሪ አካላትን ፖሊሲ በመቀበል ብቻ እንደሆነ የሰሞኑ እርምጃ ተጨባጭ ማሳያ ነው። ነገር ግን ይህ ኢትዮጵያ በዘመናዊ ታሪኳ አይታው የማታውቅ እጅግ ደካማና እኩይ የሆነ መንግስት በጎ ስራው ለማከናወን አቅመ ቢስ ቢሆንም በሀገርና በሕዝብ ላይ ጉዳት የማድረስ አቅሙ እጅግ ከፍተኛ ስለሆነ ለአንድ አፍታም ቢሆን መናቅና መዘንጋት የለበትም። የበለጠ ዕድሜ ባገኘ ቁጥር አገርን ሊያፈርስ የሚችል ኃይል ስለሆነ በተቻለ ፍጥነት ከስልጣን መወገድ ያለበት አደገኛ አገዛዝ ነው ካሉ በኋላ የአሁኑን የአማራ ክልልን ሁኔታ ወደ ማብራራት ይገባሉ።
እንደሚታወቀው አሁን በስልጣን ላይ ያለው ራሱን ብልጽግና ብሎ የሚጠራው ኃይል ወደ ስልጣን እንደወጣ በኢትዮጵያ ውስጥ ያሉ ችግሮችን በእውነተኛ ይቅርታና እርቅ እፈታለሁ የሚለውን የማታለያ ቃል አምኖ የአማራ ሕዝብ የሞቀ ድጋፍ ሰጥቶት ነበር። ነገር ግን በእርቅና ይቅርታ ፍቅርን አምጥቶ ኢትዮጵያን የሰላም የፍትህና የነጻነት ሀገር ሊያደርጋት ይችላል ብሎ ተስፋ አሳድሮ ዳር እስከ ዳር የደገፈው ኃይል በተቃራኒው ቀውስ ፈጣሪ ሆኖ አገኘው። በሂደትም ከአገዛዙ በደረሰበት ሁለንተናዊ ጉዳት በመነሳት አሁን በስልጣን ላይ ያለው ኃይል የህልውናው አደጋና ዋነኛ ጠላቱ እንደሆነ በማያጠራጥር ሁኔታ ተገንዝቧል። ከዚህ በመነሳትም የተደቀነበትን የህልውና ስጋት በመቀልበስ ይህንን ጸረ ህዝብ ኃይል ታግሎ መጣል እንዳለበት አምኖ ወደ ትግል ገብቷል። ለዚህም የሚያስፈልገውን መራር መስዋዕትነት ሁሉ እየከፈለ ይገኛል። በፋኖ ግንባር ቀደም መሪነት እያካሄደ ያለውን የህልውና ትግል ዳር ለማድረስና የአገዛዙን ዕድሜ ለማሳጠርም ቆርጦ ተነስቷል። ይሁን እንጂ የአማራ ህዝብ እያካሄደ ያለው ትግል መሰረተ ሰፊና ሁሉን የአካባቢ ያካተተ ሆኖ ቢጀመርም አሁንም ያልተሻገራቸው በርካታ ውስንነቶች ያሉበት መሆኑን መገንዘብ ይገባል። መላውን ህዝብ አደራጅቶ በጠራ የአማራ ብሔርተኝነት ዙሪያ አቀናጅቶ በመምራት በኩል የጎላ ውስንነት ይታያል። በአንድ በኩል ከዚህ ቀደም ብዙ ተሞክሮ የከሸፈውን አማራን በኢትዮጵያዊነት ስሜት የማዘናጋት የአማራ ታጋዮችን በሃይማኖት፣ በአካባቢ ወዘተ የመከፋፈሉን ኋላ ቀር አካሄድ በለሆሳስ በማስገባት ትግሉን የሚያደናቅፍ ጎታች አካሄድ አሁንም አለ። በሌላ በኩል የትግሉ እንቅስቃሴ ከታች ወደ ላይ ሆኖ ከመጀመሩ ነባራዊ ሁኔታና ከፋኖ አመራሮች ልምድ ማነስ ጋር ተያይዞ የዚህ አይነቱ ትግል የሚጠይቀውን ውስብስብ ጉዞ የሚመጥን የተደራጀ ብቁ አመራር የመስጠት ውሱንነት ይስተዋላል። ህዝብን በገጠርም ሆነ በከተማ አደራጅቶ ለትግሉ የሚጠበቅበትን ድርሻ እንዲወጣ በሰው ኃይል በገንዘብና በቁሳቁስ እንዲደገፍ በማድረግ በኩል መሰራት ያለበት የፖለቲካ ስራም በበቂ ሁኔታ ገና አልተሰራም። በአማራ ትግል ዙሪያ ተዋናይ የሆኑ የፖለቲካ ኃይሎች ብዙና የተለያየ ዓላማ ያላቸው በመሆኑ በትግሉ አካሄድ ላይ የራሱን ተጽዕኖ መፍጠሩ አልቀረም። በዚህም የተነሳ በሚካሄደው የህልውና ትግል የአማራ ኃይሎች የተለያየ አስተላለፍ ይዘው እየተንቀሳቀሱ ይገኛሉ። በአማራ ህዝብ የህልውና ትግል ተዋናይ የሆኑት ኃይሎች የአማራ ፋኖ ወጣቶችና አርሶ አደሮች የጎላ ሚና የሚጫወቱበት ማለት ነው። የአማራ ዲያስፖራ፣ የአማራ ባለሀብቶችና የአማራ ብልጽግና ዋና ዋናዎቹ ሲሆኑ የየራሳቸው ሚና አላቸው። ከነዚህ ውስጥ የህዝባዊ ትግሉ ዋና ተዋናዮች በአማራ ፋኖ ዙሪያ የተሰባሰበው ወጣቱ ትውልድና አርሶ አደሩ ቢሆኑም ዲያስፖራውና የከተማው ነዋሪ ድጋፉም በቀላሉ የሚታይ አይደለም። ይሁን እንጂ በእነዚህ የትግሉ ተዋናዮች መካከል ጠንካራ ውስጣዊ አንድነት ገና አልተፈጠረም። የፋኖ እንቅስቃሴ ጎልቶ የወጣው ስርዓቱ በአማራ ህዝብ ላይ ከዚህ ቀደም ለዘመናት ሲንከባለሉ የመጡ ጥያቄዎችን ማለትም በማንነቱ ምክንያት በግልም ሆነ በቡድን የሚደርስበት የመብት ረገጣ እንዲቆም፣ በሀብት ንብረቱ እንዲሁም ወረቱ ላይ የሚፈጸም መዋቅራዊ ቅሚያና ውድመት እንዲወገድ፣ በአማራ እሴቶችና ትውፊቶች ላይ የሚፈጸሙ ጥቃቶች ማለትም በቋንቋው በእምነቱና በባህሉ ላይ ያነጣጠሩ ጥቃቶች እንዲቀለበሱ፣ በአገሩ በነጻነት የመንቀሳቀስና ሰርቶ የመኖር መብቱ እንዲከበር፣ ለስነ ልቦናዊ ግንባታው ፋይዳ ባላቸው የወል ተቋማቱ ላይ የሚፈጸሙ ጥቃቶች ቆመው ህጋዊ ከለላ እንዲያገኙና የወሰንና የማንነት ጉዳዮች ህጋዊና ፖለቲካዊ መፍትሄ እንዲያገኙ ወዘተ የሚሉ ጥያቄዎችን በመመለስ ፈንታ አገዛዙ በህዝቡ ላይ የከፋ ጥቃት ለመፈጸም እቅድ ይዞ መንቀሳቀስ ከጀመረ በኋላ የተቀጣጠለ ትግል ነው። ይህም ማለት የፋኖ ትግል የተጀመረው ታስቦበት አንድ ወጥ የሆነ ፕሮግራም ተይዞ የተደራጁ አመራር ኖሮትና ለትግል የሚያስፈልገውን አቅርቦት አሟልቶ አልነበረም። ፋኖ ወደ ትግል የገባው ስርዓቱ ከአማራ ልዩ ኃይል ጀምሮ በሂደት በሁሉም አካባቢ ትጥቅ በማስፈታት አማራን በሁለንተናዊ መልኩ ለማጥቃትና ለማስጠቃት በተንቀሳቀሰበት ወቅት ነበር። መንግስት በማናለብኝነት የጥቃት ዘመቻ በከፈተበት ወቅት እንደ ህዝብ በየአካባቢው በተፈጠረ ተነሳሽነትና የእምቢተኝነት መንፈስ ትግሉ በመጀመሩ ንቅናቄው የተማከለ አመራር ሳይፈጥር እንዲቆይ አድርጎታል። ይህ አይነቱ አካሄድ የኃይል አለመመጣጠንን ግምት ውስጥ በማስገባት ጠላትን በየቦታው እየጠዘጠዙ በማሰልቸትና በማዳከም ባለው ጊዜያዊ ወታደራዊ ፋይዳ ምክንያት በወቅቱ ተመራጭ አካሄድ መስሎ ቢታይም የተማከለ የፖለቲካዊ አመራር ያልነበረው በመሆኑ የራሱ ደካማ ጎኖች ነበሩት። ከሁሉም በላይ የተማከለ አመራር ሳይፈጥር መቆየቱ በፋኖ ኃይሎች መካከል በትግሉ ዓላማና ስትራቴጂ ላይ አንድ ወጥ የሆነ ግልጽነትና የአመለካከት አንድነት መፍጠር አለመቻሉ ዋናው ውሱንነት ነበር። እንዲሁም ህዝባዊ ትግሉን ወደ ላቀ ደረጃ ማሸጋገር የሚያስችል ወታደራዊና ፖለቲካዊ ክህሎት አለመዳበሩ፣ የትግሉን ጉዞ የሚያሳልጥ አደረጃጀትና የአቅርቦት ስርዓት አለመዘርጋቱ የፈጠረው ክፍተት ቀላል አልነበረም። በተጨማሪም የተጠናከረ የክትትልና የግምገማ ባህል አለመኖሩ ትግሉ በብዙ አይነት ኋላ ቀር አስተሳሰቦች ማለትም በጎጠኝነት፣ በቡድንተኝነት፣ በህዝበኝነት፣ በስልጣን ፉክክር ወዘተ በመሳሰሉ ችግሮች ምክንያት ውስጣዊ አንድነት እንዳይኖር ለሚያደርጉ የተለያዩ ተግዳሮቶች ተጋላጭ ሆኖ ቆይቷል። የአማራ ዲያስፖራ የህዝቡን ትግል ለመደገፍ የሚያደርገው እንቅስቃሴ ከጊዜ ወደ ጊዜ እያደገ ቢመጣም
አሁንም ትግሉን የሚጎትቱ ውስንነቶች አሉበት። በመጀመሪያ ደረጃ ካለው ቁጥር የሚሆን ለትግሉ ሊያደርገው ከሚችለው የፋይናንስ፣ የዲፕሎማሲ፣ የሐሳብ አስተዋጽኦ አኳያ መሆን የሚገባውን ያህል የድርሻውን እየተወጣ ነው ማለት ያስቸግራል። ዲያስፖራው ውስጥ አንድነት የሌለውና በቡድን የተከፋፈለ በመሆኑ በፋኖ የትግል እንቅስቃሴ ላይ አሉታዊ ተጽዕኖ ማሳረፉ አልቀረም። በተደራጀ የጋራ ሐሳብ ዙሪያ ድጋፍ ለማድረግ ከመንቀሳቀስ ይልቅ በተበታተነ አካሄድ ሁሉም ወደ የራሱ የመጎተትና የመከፋፈል ዝንባሌ ይታይበታል። በእኔ ትዝብት የአማራ ዲያስፖራ ከፍተኛ የሆነ እምቅ አቅም ያለው ቢሆንም በአማራ ሕዝብ ትግል ዓላማ፣ መዳረሻ ግብ፣ የትግል ስልትና ከሌሎች ኢትዮጵያ ኃይሎች ጋር በሚኖረው ግንኙነት ላይ በቂ ግልጸኝነት የለውም። ትግሉ የመኖርና ያለመኖር የህልውና ጉዳይ ሆኖ በዓለም አቀፍ ደረጃም ጭምር መደመጥ ጀምሮ እያለ ወደ የተወሰኑ ሰዎች ስልጣን መቆጣጠር ደረጃ አሳንሶ የማቅረብ ወዳጅና ጠላትን ያለየ የትግል ስልትና የፕሮፓጋንዳ አቅጣጫ ጉድለት ይታይበታል። በሰከነ መንገድ ኃይል የሚያሰባስብ አቅጣጫን ትግሉን ከመደገፍ ይልቅ የእርስ በርስ የጎንዮሽ መናቆርን የሚያስፋፋ መሬት ላይ ህዝቡ እያካሄደው ካለው የትግል መንፈስ ባፈነገጠ መልኩ ጀብደኛ ሆኖ የመታየትና ሌሎችም ውስንነቶች ያሉበት ስለሆነ ማስተካከል ተገቢ ይመስለኛል። ሌላው የአማራ ህዝብ እያደረገው ባለው ትግል እንደ አንድ ኃይል ተደርጎ ሊወሰድ የሚገባው ባለሀብቱ ነው። ከሚደርስበት መንግስታዊ አድሎና በደል በመነሳት ለለውጥ የሚደረገውን ትግል ለመደገፍ ፍላጎት ቢኖረውም የመወላወል ባህሪም ይታይበታል። ይህ ማለት በአንድ በኩል ስርዓቱ በአማራ ህዝብ ላይ የሚያደርሰው ሁለንተናዊ ጥቃት ስለሚያሳስበው የሚደረገውን ትግል በገንዘብና በቁሳቁስ ለመደገፍ ይፈልጋል። በሌላ በኩል አገዛዙ በባለሀብቶች ላይ ምክንያት ፈልጎ በሚወስደው ህገወጥ እርምጃ የመሸማቀቅ እንዲሁም የፋኖ ትግል የተቀዛቀዘ ሲመስለው ከመንግስት ባለስልጣናት ጋር በመለማመጥ ጊዜን ለማሳለፍ እድል ከተገኘም ተጠቃሚ ለመሆንና ተመሳስሎ ለመኖር ጥረት ሲያደርግ ይታያል። በቁጥራቸው ጥቂት ቢሆኑም ከአገዛዙ ጋር ተጠግተው ተጠቃሚ ለመሆን ሲሉ በአማራ ህዝብ ላይ እየተደረገ ያለውን ጭፍጨፋ በገንዘብና በመረጃ በመደገፍ የወንጀል ተሳታፊ የሆኑ ግለሰቦችም እንዳሉ ይታወቃል። እነዚህ የአገዛዙ ተስፈኞች ወገናቸው ከፍተኛ ተጋድሎ በሚያደርግበት በዚህ ወቅት ሀብት ለማካበት ሲሉ ከባለስልጣናት ጋር ተጠግተው መሬት ይሰበስባሉ። ያለ ውድድር ገበያ ለማግኘት ይሞክራሉ። ተወዳዳሪያቸው የሆኑ ባለሀብቶችንም አስወግደው ገበያን ለመቆጣጠር ወይም አገዛዙን ለማስደሰት ሲሉ ሰላማዊ የሆኑ ባለሀብቶችን በማስፈራራት ያሸማቅቃሉ። የፋኖ ደጋፊ ናቸው በሚል ለአገዛዙ እየጠቆሙም እርምጃ እንዲወሰድባቸው ያደርጋሉ። በአገዛዙ ውስጥ በተለያዩ ደረጃዎች ተሰልፈው ያሉ የአማራ ብልጽግና ሰዎች ደግሞ የህዝቡን ትግል በማደናቀፍ የተሰለፉ ኃይሎች ናቸው። በፌዴራል ደረጃ ያሉ የአማራ ተወላጆች የመንግስት ደጋፊዎችና የአገዛዙ ተልዕኮ ዋና ፈጻሚዎችና አስፈጻሚዎች ናቸው። የአማራ ህዝብ በጅምላ እንዲጨፈጨፍ አብሮ በመወሰን በተግባር የጭፍጨፋው አመራር ሰጪ ሆነው የተሰለፉ ናቸው። በክልል ደረጃ ያሉት የብልጽግና ከፍተኛ አመራሮች በተለይም በአስተባባሪ ደረጃ ያሉት በአማራ ህዝብ ላይ የሚካሄደውን ጭፍጨፋ በጋራ አቅደው የሚያስፈጽሙና ለጭፍጨፋው የፕሮፓጋንዳ ሽፋን የሚሰጡ ናቸው። ከዚህም አልፈው ለጤና፣ ለትምህርት፣ ለንጹህ መጠጥ ውሃና ለመንገድ ልማት አገልግሎት ስራ ሊውል ይገባ የነበረን የክልሉን በጀት ለጭፍጨፋው ስራ ማስኬጃ በመዋል ህዝቡ እንዲጎዳ ሆን ብለው የተሰለፉና ከዋነኛዎቹ የአማራ ህዝብ ጠላቶች ተለይተው የማይታዩ ናቸው። በሌላ በኩል በዞንና በወረዳ ደረጃ የሚገኘው መካከለኛና ዝቅተኛ የአመራር አካል በአብዛኛው የህዝብ ትግል ደጋፊ ነው። እንደውም አገዛዙ በክልሉ ህዝብ ላይ ጦርነት ከመክፈቱ በፊት ጀምሮ ይህ የብልጽግና አገዛዝ ጸረ አማራ መሆኑን በየመድረኮቹ አምርሮ ሲያነሳ የነበረና ስርዓቱን በመታገል ጉልህ ሚና ሲጫወት የነበረ ነው። በብልጽግና አመራርም እንደ ጠላት የሚቆጠርና ከፍተኛ ማሸማቀቅ ሲደረግበት የነበረ ኃይል ነው። የፋኖ ኃይሎች ከተሞችን መቆጣጠር በጀመሩበት ባለፈው ዓመት የክረምት መጀመሪያ ከፋኖና ከህዝቡ ጎን ቆሞ የነበረ ኃይል ቢሆንም የአስቸኳይ ጊዜ አዋጁን ተከትሎ በአገዛዙ በደረሰበት ከፍተኛ የማሸማቀቅ ስራና ከፋኖ ደጋፊ ሚዲያዎችን በኩል በነበረው የበለው የተሳሳተ ፕሮፓጋንዳ አንገቱን ደፍቶ በፍርሃት የሚኖር በአንድ አካባቢዎች በሚደረጉ የደፈጣ ውጊያዎች ሰለባ ሲሆን የቆየ መዋቅር ነው። በመሃል እየዋለለ በአገዛዙ የማይታመን በህዝቡ የሚጠላና በሚከፈለው መስዋዕትነትም ደመከልብ እየሆነ ያለ ነው። ነገር ግን በአግባቡ ከተያዘ አብዛኛው ከአማራ ህዝብ ትግል ጎን በመቆም ጠንካራ የፋኖ